ለወገኖቻችን ድምጽ ለመሆን በመውጣታችን በእውነቱ እያንዳንዳችሁ ለራሳችሁ ከፍተኛ ክብር ልትሰጡ ይገባል። በዚህ ጊዜ ለወገኖቻችን ድምጽ በመሆናችን ይህ ብርድ ምንም አይደለም። ወገኖቻችን በዚህ ሰዓት እግዚአብሔር መጽናናቱን ይስጣቸው። የደረሰብን ነገር እየደረሰብን ያለው ነገር ኢትዮጵያውያን ቀላል አይደለም። ዛሬም ትናንት እንደቀበርነው ግፍ እንደቀበርነው ቲፒኤልኤፍ አሁንም ኦፒዲዮን እንቀብረዋለን። ኦፒዲዮ ማለት ግፍ ነው። ዛሬ ዶክተር አብይ ጠቅላይ ሚኒስትር አብይ የት ኖት እየተባለ ይጠየቃል። አዎ ጠቅላይ ሚኒስትር አብይ ዶክተር አብይ ሳይሆን አብይ ጩልሌው ኢትዮጵያውያንን በሙሉ ጩልሌ ያለ ጩልሌ በእውነት ዲክቴተርነትን ለመማር የ30 ዓመት ግፈኛው ኢሳያስ ጋር እዛ ዲክቴተርነት እየተማረ ነው ያለው። አብይ የተልእኮውን ትምህርት እየተማረ ነው ያለው። አብይን በእውነት ኢትዮጵያውያንን እንደቀበረን እንቀብረዋለን። መለስን እንደቀበርነው እንቀብረዋለን። ምንም ጥርጥር የለንም። ሁላችንም ድምጻችን ይናገር Okay, we need security here. We need security. Okay, we need security here. Okay. እሺ የመጣንበትን ዓላማ አሳክተን ምን ሄደው መፈክር አይደለም እስካሁን የሰማነው መፈክር Okay. Please stay away, please. እሺ ፕሮግራማችን መልኩን እንደጀመረ በጥሩ ሁኔታ ተጀምሮ በጥሩ ሁኔታ ነው የሚጠናቀቀው። በማንኛውም ሁኔታ አንከፋፈልም። ኦኬ መከፋፈል የለም እዚህ ጋር ሁላችንም ይሄ ሐሳብ አይደለም፣ ስድብ ሐሳብ አይደለም። እኛ ማንንም ለመሳደብ እዚህ ቦታ አልመጣንም። እሺ በቃ ይቅርታ። አንድ ጊዜ አብረን የመጣንበትን አሳተን ወደ ቤታችን እንሄዳለን። እንስማማ። ሄሎ መንግስት ዶክተር አብይ ይቅርታ አንድ ጊዜ ይቅርታ